ያልተረካው ቀርቶ እንደዚህ ያለ ችግር ጊዜ ከመንገድ ላይ ቀንሰ ለህዝብ ትረዳል። ከጤናም ላይ ቢሆን ለጊዜው አስቸኳይ ጉዳይ ተብሎ እኮ የትኛውም ክልል የአስቸኳይ ጊዜ በጀት አለ። ጎርፍ ሲከሰት፣ እሳት ሲከሰት፣ እልቂት ሲከሰት፣ ድርቅ ሲከሰት የትኛውም ክልል አለው። ለምንድን ነው የትግራይ ህዝብ በትግራይ ህዝብ ስም 100,000 200,000 ብር የሚጠራቀመው? ጃኒ 5 ሚሊዮን 1 ሚሊዮን አደና አይለምንም። ለምንድን ነው የሚለምነው? በጀት የት ይላል? ኢፎርት ውስጥ ያለው ቢሊዮንን ልቀቁት። ይረዳ ህዝቡ። ፖለቲካዊ ነው። እኔ ከተናገራል ኢትዮፎር ምንድን ነው ያለው? የትግራይ ህዝብ ጥሎቻ እኔ ከእናንተ ፎከታሞች ጋር መነጋገር አልፈልግም። ህዝቡ ሆን ተብሎ እንዲራብ የተደረገው አበቃ። ይሄን ያስደረገ ህወሓት ነው። ጦርነት ለመክፈት የህዝቡን ስሜት ለመነካካት በረሃብ ላይ ስደት ለመጨመር በስደት ላይ እልቂት፣ ጦርነት፣ ደም መፍሰስ ለመጨመር ሆን ተብሎ ህዝብን ለመኮርኮር ሆን ብሎ ነው ያስራባቸው ነው ማለት ያለው እንጂ የትግራይ ህዝብ ከነ ጆን ዳንኤል ለምነው ከነ አዶናይ ተለምነው የሚረዳ ህዝብ አይደለም። ለቋሚ ለዘለቄታው ራሱ የትግራይ ህዝብ ሳይሰራ መብላት የሚችል ህዝብ ነው። ታሪኩ ብቻ ያለውን ቅርስ በማስጎብኘት ብቻ በቱሪዝምና በወርቅ ሽያጭ ብቻ ቁጭ ብሎ መኖር የሚችል ህዝብ ነው። ለምንድን ነው ህዝቡን ከህዝብ በታች አድርጋችሁ ስሙን ሰብራችሁ አስርባችሁ አዋርዳችሁ አጎሳቁላችሁ በተጎሳቆለች የትግራይ እናት ያገኘ የሚለምንበት ምክንያት ምንድን ነው? ጥያቄ እኮ ነው ያለው። ጥያቄ እኮ ነው እየጠየቅን ያለን። ፖለቲካ አይደለም፣ ፖለቲካዊ ነው እንዴ? አዜብ መስፍን ከኢትዮጵያ ሁለተኛ ቢሊዮነር የሆነችው አፍሪካ ኢንሳይደር $4 ቢሊዮን ንጹህ ገንዘብ አላት ብሎ የተናገረው ከየት የመጣ ነው? ከትግራይ የተዘረፈ አይደለም እንዴ? ዛሬ አዜብ መስፍን ድምጿን ትሰማለህ? አትሰማም። ህዝባችን የተራበው ታሪክ አጥቶ ጉልበት አጥቶ መስራት ስለማይችል ማረስ ስለማይችል አንዳንዶች እንደሚያወሩት የትግራይ መሬት ድንጋይ ብቻ ሆኖ አይደለም፣ በሰላም ማጣት ምክንያት ነው ህዝባችን የተጎሳቆለ ያለ ነው። ስለዚህ ዘራፊዎች ብራችንን ስጡን ነው። ህዝባችንን አታጎሳቅሉብን፣ አታሳዱብን፣ አታስሩብብን ነው እያልን ያለን። አሁንም ቢሆን በየማህበራዊ ሚዲያ 1,000 2,000 3,000 እንዲዋጣ አንፈልግም። የክልሉ መንግስት በጀቱን ልቀቅ። የፌዴራል መንግስትም ትክክለኛ ችግሩን አይቶ አጣርቶ መረዳት ካለበት መረዳት አለበት። ክልሉ ቲክቶከር ከሚያዋጣ እንደው እሺ፣ ክልሉ በጀትም የለውም ወርቅም የለውም ንብረቱም የለውም። ቲክቶከር ከሚያዋጣ እንደው እሺ፣ ክልሉ በጀትም የለውም ወርቅም የለውም ንብረቱም የለውም እና አዜብ መስፍን $1 ቢሊዮን የላቸውም። ይሁን እሺ፣ በቃ ችግሩ የዛን ያህል የከፋ ከሆነ ለኳስ ሜዳ ቴሌቶን ዘርግቶ መንግስት ከየክልሉ ላይ ቢሊዮኖችን ይሰበሰበ ይልንድ ቲክቶከር ከሚሰበስብ ለምን መንግስት አይሰበስብም? ችግሩ የዛ ደረጃ ከደረሰ እንኳን ማለት ነው። ስለዚህ ህዝባችንን ክብሩን አዋርዳቸው